አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? መጥተናል። ረመዳን ሙባረክ። እንዳው ክርስቲያን ወገኖቼ እንኳን አደረሳችሁ ለአብይ ጾም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ጠፍቻለሁ። ረመዳን ከገባ ቪዲዮ አልሰራሁም። እናንተ ማላይም ብላችሁ ቪዩም የለውም ምንም የለውም። በቃ ዝም አለንና ወደ ሳምቦሳችን ወደ ሾርባችን ዙጥ ስንል ነው የምንውለው ማለት ቤት ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ስራ ቆይታ እንዴት ነው? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ኮፒ ሊንክ አላልኩም ቲክቶክ ላይ ያለው መስሎኛል። ሼር፣ ላይክ፣ ኮሜንት ላይም አበረታቱኝ። ሰብስክራይብ ግን 2000 አልገባውም። ከጀመርኩ ስንት ወሬ ነው? 2000 አስገቡኝ እላለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ንስሪያይቱ የምትከታተሉ በያላችሁበት ሰላማችሁ ይብዛልኝ። ከእናንተ ከቆይታ ማደርገው እኔ ንስሪያይቱ እባላለሁ። እወዳችኋለሁ ማለት ነው። ሌላ ዛሬ ደግሞ ጥያቄ ምንድነው? በውስጥ የተጻፈልኝ ያው በቲክቶክ ነው እንጂ ዩቲዩብ ላይ ብዙ እንትን አይደለሁም። ቲክቶክ ነው የምሰራው ማለት ቲክቶክ ላይ ነው እኔ አብዛኛው ጊዜ ቪዲዮም የሚኖረኝ ሁሉም ነገር። ምን አለ የቲክቶክ ቪዲዮ ዩቲዩብ ላይ ቢሆን ደስ እመኛለሁ ማለት ነው። የቲክቶክ ቪዲዮ በትንሽ ሰዓት ውስጥ ነው 1000፣ 2000፣ 5000 አልታየም ካልኩኝ 700 ምናምን በቃ ዜሮ አልታየም ካልኩኝ 300። ይሄኛው እኮ በደንብ ታየልኝ ካልኩ 100 ሰው ነው የሚያየልኝ ዩቲዩብ ላይ ማለት ነው። እና በያላችሁበት ሰላማችሁ ይብዛልኝ። እና እንዴት ናችሁ? ደህና ናችሁ? የማዳን ቅመሞች እየተሽከረከራችሁ ነው ወይ? አዎ እየተሽከረከረን ነው። እኔም እየተሽከረከርኩ ነው። እናንተም እየተሽከረከራችሁ ነው። አንቺ የምትመለከቺም ራስሽ እየተሽከረከርሽ ነው። እና እንዴት ነው? እንዴት እያሳለፋችሁት ነው? ማዳን ቤት በዚህ ሰዓት ረመዳን እንዴት ነው ረመዳን የምታሳልፉት? እንዴት ነው እናንተ? እኔ የማሳልፈውን እነግራችኋለሁ። እናንተ እንዴት ነው የምታሳልፉት? እስቲ ንገሩኝ። እስቲ ኮሜንት ላይ አስቀምጡልኝ። እስቲ ደግሞ አበረታቱኝ። ደስ እያለኝ እይታለኝ አልሐምዱሊላህ ደስ እያለኝ እሰራለሁ ማለት ነው። ሌላ ደግሞ የኔ የረመዳን ቆይታዬ ልንገራችሁ። ጠዋት የምነሳው የኢትዮጵያ 7 ሰዓት ወይም 6 ሰዓት ተኩል ላይ እነሳለሁ። ከዛ በኋላ ሾርባን ዘፈዝፋለሁ። ልንገራችሁ ሾርባን ዘፈዝፋለሁ። ከዛ ሰላቴን ሰግዳለሁ። ዙሁር አልሐምዱሊላህ ሰላት ሰግዳለሁ። ሰላት እንደሰገድኩ ወደ ማድቤት ዳይ ወደ ማድቤት ሩጫ ወደ ማድቤት ዙጥ ልል ማለት ነው። ከዛ ወደ ማድቤት ከሄድኩ በኋላ ሾርባ የሚሰራበት ስጋ አወጣለሁ ማለት ነው። እና ሳልጨርስ ተጠርቻለሁ። ከዛ በኋላ ሾርባ ሁሉ ነገር ሰራለሁ። እኔ ነኝ የምሰራው። ማዳም አታግዘኝም። አንዳንድ ነገር ስትፈልግ ገብታ ምናምን እንትን ትላለች እንጂ እኔ ነኝ የምሰራው፣ አታግዘኝም ማለት ነው። እና አልሐምዱሊላህ ብዙ ነገር ነው የሚሰራው። በእርግጥ ዋናው የት ነው? ዋናው ልብስ ሲተኮስ እንዴት ነው? ልብስ ሲተኮስ ወይ? አዎ ልብስ ሲተኮስ ማታ ላይ አሁን ምሳሌ ስራ እንደጨረስን የረመዳን ስራ እንደጨረስን እንደክማለን እንኛለን። አሁን ክላሴ ላይ ነኝ። በቃ ደከም የሚለው ማለት ነው። ለመተኛት እንትን ይኖራል። ግን እዚህ ጋር ነው እንትናችን እኛ ጥፋታችን። አንዳንድ ሰው አሁን ማታ ካፈጠረ በኋላ ልብስ ያጥባል። አንዳንድ ሰው ደግሞ ጠዋት ልብስ ያጥባል። እኔ አሁን በበኩሌ ልብስ ማጥበው ጠዋት ነው። አሁን አንድ ጓደኛዬ ማጥበው ልብስ ማታ ነው ትለኛለች። ማታ ታጥብና ጠዋት እንደተነሳች ትተኩሳለች፣ ትራራታለች ምናምን። እኔ እንደዚህ አይደለም አደርገው። ምን ማድረግ አለባችሁ መሰላችሁ? የማርያም ጋሞችዬ ልብስ ጠዋት ማጠብ አለባችሁ። ከዛ ወዲያው ታሰጡት። እኔ አሁን ከዚህ ስራ ጋር አንድ ላይ ነው የማያይዘው። እነሳለሁ ልብሴ ወዲያው ማሽን ውስጥ አውቶማቲክ ማሽን አለን። ማሽን ውስጥ ወዲያው አስገባለሁ። ከዛ በኋላ ልብሱ ከደረቀ በኋላ ቤት አስገባለሁ፣ አስቀምጣለሁ። ከፍጡር በኋላ ምናምን ትንሽ ካረፍኩ በኋላ ምናምን እንደዛ ሰዓት ነው እንትን ምለው ማለት ነው። በዛ ሰዓት ነው ምን ልላችሁ ነበር? ረሳሁት። የለም እንትን
ሰዎች ድምጻቸው እየሰማሁ ስለሆነ እንትን ብዬ እኮ ነው። እና ምንድነው የምላችሁ ማሮቼ በጣም ከባድ ነው። በእርግጥ ልብስ አሁን የለም እኔ ውስጤ ረጋ አላልኩ። ዩቲዩብ ለመስራት ራሱ እንዴ ግራ ገብቶኛል። ለምሬ ነው የምላችሁ። እና ልብስ ከፍጥር በኋላ ትንሽ ካረፋችሁ በኋላ ትተኩሳላችሁ። ከዛ በኋላ እኔ እንደዚህ ነኝ። እኔ አሁን ማዳሜ ምንም አታግዘኝም፣ ስራ ምንም አታግዘኝም። ማዳም ስራ አታግዘኝም። በጣም አስቸጋሪ ነው ምናምን የራሴ እንደማወራ ነው አስመሰልኩት። እኔ አይደለሁም በቃ ሚል ሰው አለ። እኔ ግን ማዳሜ አልሐምዱሊላህ ወላሂ ታግዘኛለች፣ ትሰራለች ምናምን። አንዳንዴ ብቻ ዝም ትለኝና የፈለገችው ጣፋጭ ነገር ምናምን ስልክ ላይ ያየችው ነገር ጣፋጭ ነገር ስልክ ላይ ያየችው ነገር ልትሰራ ትመጣለች። አንዳንዴ ደግሞ ታግዘኛለች በማቀራረብ። የማዳም ልጆች ያግዙኛል አልሐምዱሊላህ። እኔ በረመዳን በጣም ደስተኛ ነኝ አልሐምዱሊላህ። ያላ ምስጋና ይገባው ማለት ነው። እና መዳም በጣም ነው ጎበዝ ናት፣ ታግዘኛለች። አማርኛ አትችልም፣ ምስጋና ይግባት። እንግዲህ ዩቲዩብ ስለምታየው አማርኛ አትችልም፣ ዩቲዩብ ታየዋለች። አውቄ ነው መዳም ዩቲዩብ አታውቅም፣ እንደምሰራ አታውቅም። ዩቲዩብ እንደምሰራ ካወቀች አንድ ሲኒ ከተሰበረ ቀልብሽ ዩቲዩብ ላይ ሄዶ ነው፣ አንድ ብርጭቆ ከተሰበረ ቀልብሽ ዩቲዩብ ላይ ሄዶ ነው እያለች ንዝንዝ ነበር የምታደርገኝ ማለት ነው። እና ይቅርታ መዳም እንዴት ናችሁ? የእናንተ መዳም እንዴት ናት? ስራ ታግዛችኋል ወይ? የኔ መዳም አልሐምዱሊላህ ታግዘኛለች። ያቀራርባሉ፣ ከበሉ በኋላ ያነሳሉ። አልሐምዱሊላህ በምግብ ደረጃም ረመዳን ላይ አልሐምዱሊላህ እኛ ቤት ሁሉ ነገር አልሐምዱሊላህ ነው። አይ ብዙ ልጆች በውስጥ ላይ ቲክቶክ ላይ የማውቃቸው ልጆች እንደዚህ ነው መዳም አታግዘንም ምንም ነገር ምናምን ስለሚሉ እንትን ብሎኝ ነው ማለት ነው። የኔ መዳም አመሰግናታለሁ። በጣም ጥሩ መዳም ናት፣ እወዳታለሁ። እንግዲህ ላሽቃብጥላት ባታይም ዩቲዩብ እንደከፈትኩ ራሱ አታውቅም እሷ ማለት ነው። እና ወዶቼ ብታበረታቱኝ ምንም አይከፈልበትም። ሰብስክራይብ ብታደርጉኝ አይከፈልበትም። ዩቲዩብ ቢያንስ ትንሽ ሼር ብታደርጉልኝ አይከፈልበትም። እኔ በጣም ነው ማመሰግነው። እንግዲህ የምትከታተሉኝ እና የምታዩ በጣም ነው ማመሰግናችሁ። በእርግጥ ብዙ ነገር ይቀረኛል። አዲስ ጀማሪ ነኝ። ምንም ነገር የዩቲዩብ እንትኖች አላውቅም። ኤዲት ማረጋቸው ብዙ ነገሮች ኤዲት ስታደርጉ ብዙ ሰብስክራይብ የምታደርጉ ነገሮች አሉ። ብር ከፍላችሁ ሰብስክራይብ የሚደረጉ ኤዲት የሚደረግበት ቦታ ብዙ ነገር ኤዲት ማድረግ እፈልግ ነበር፣ አልቻልኩም። ሰብስክራይብ ማድረግ አለብኝ። ስለዚህ እንትን ካርድ የለኝም እኔ ማለት ነው። ከባድ ነው በጣም። እና ምን አለበት የመዳን ቅመሞች ብታበረታቱኝ፣ አብሽር ምናምን የመዳን ቅመሞች ብታበረታታ ምን አለበት? ቢያልፍልን ሁሌም በማዳን ቤት አንኖርም። ኢንሻአላህ ተስፋ ኑሮን ሀገራችን ገብተን ኢትዮጵያ ላይ አንድ ላይ እንደምንሰራ ተስፋ አረጋለሁ ኢንሻአላህ ባላ ፍቃድ። ግን ችግሩ ምንድነው? እናንተ ቪዲዮ አታዩ። ይሄ ነው ችግሩ። እናንተ ቪዲዮ ስለማታዩ ነው እንጂ አሁን የሰራሁት ቪዲዮ ትንሽ እይታ ቢኖረው ነገ በምንም ተጣድፌ ሌላ ቪዲዮ ሰራ ነበር። ነገ ቪዲዮ ከታየልኝ ከነገ ወደ የሆነ ነገር አመጣ ነበር። ከዛኛው ይሄ ነው በቃ። ይሄ አንዳንዴ ሞራል እንትን ይላል። ቪዲዮ ከሌለው ግራ ይገባል በጣም ማለት ነው በጣም። እና የኔ ማዳም አመሰግናታለሁ። በጣም ጎበዝ ማዳም ነው ያለችኝ። በተለይ በመኝታ ሰዓቴ አትጠራኝም፣ አታስጠራኝም፣ ታከብረኛለች። አልሐምዱሊላህ ላይ ያክብራት። መዳም ታከብረኛለች። በረመዳን ብቻ ነው። ረመዳን ካልሆነ ረመዳን የሌለ ለምሳሌ ልጆቹ ትምህርት ቤት ሸኝቼ ትንሽ እንኳን እተኛለሁ ካልኩኝ ለምን ተኛሽ ለምን እንዲያረክሽ ነው የምትለኝ። ግን በረመዳን በጣም ነው የምተኛው። አልሐምዱሊላህ በጣም ተኛለሁ። አሁን 9 ሰዓት ነው ክላስ የገባሁት ምናምን ነገር አለ አይደለ? ወዲያው አፍጥሬ 9 ሰዓት ነው ክላስ የምገባው። ሁሌ አፍጥሬ ስራዬን ጨርሼ 9 ሰዓት ወደ ክላስ ይገብ። አትጠራኝም፣ አታስጠራኝም። አልሐምዱሊላህ በዚህ በጣም ጎበዝ ናት። እና እንደዛ ነው እላችኋለሁ ማሮቼ። ምንም ማለት አልችልም። በቃ ማዳምን ላመሰግናት ነው የመጣሁት ዛሬ። አንዳንዶቻችሁ ማዳምን በጣም መጥፎ ረመዳን ላይ ታስቸግራለች ምናምን የምትሉ ስላላችሁ የኔዋ ማዳም ጥሩ ስለሆነች ላመስግናት ብዬ ነው። እናንተ ስሙ እንግዲህ እሷ ባታውቅም እንዳመሰገንኳት ባታውቅም ያው አንዳንዴ በሷ ፊት ምናምን እንደዚህ ያለ ጎበዝ ናት ምናምን አልልም። እና እንደዛ ነው እላችኋለሁ። ወላሂ ረጅም ቪዲዮ ለመስራት ራሱ ብዙ ነገሮች ያስፈልገናል። አንደኛ ሰማ ያስፈልገኛል፣ ብዙ ነገር ላይ ያስፈልገኛል፣ ባክግራውንድ ጥሩ ባክግራውንድ ያስፈልገኛል። እኔ እንደዛ ነገሮች የሉኝም። ብቻ አልሐምዱሊላህ ሀገር ስገባ ሁሉንም ነገር አስተካክል ብዬ ተስፋ አደርጋለሁ። እንግዲህ ያው ይሄን ይመስላል የማዳምን ማመሰግንበት ታይም አልቋል። በጣም ነው የማመሰግናት።
ሌላ ደግሞ ስልክ አደዋወል ላይ ብዙ ሰው ይደውልልኛል። ስልክ ላይ አላነሳም፣ አላወራም፣ አላናግርም። እኔ በረመዳን ስልክ ማውራት ያስጠላኛል። ብዙ ጓደኞች ስልክ ለምን አታነሺ፣ ለምን አትደውይ ምናምን ይሉኛል። አታ ፋሚሊዎች ራሱ በረመዳን አልደውልላቸውም። በቃ ድክም ይለኛል ምናምን። በቃ ማውራት አልወድም በረመዳን ላይ ማየት ምሳሌ የሆነ ነገር ዩቱብ ላይ ጭኜ ምናምን የሆነ ነገር ማየት ቁጭ ብዬ ጋዳም ብዬ ማየት እንጂ ስታወራው ራሱ ትደክማላችሁ እኮ። ስልክ ያላነሳሁላችሁ ሰዎች ይቅርታ። በዚህ አጋጣሚ ዩቲዩብን ልታዩት ስለምትችሉ ስልክ ማታነሳለን ምችል ጠግባለች ብላችሁ አትኩፉኝ። ይቅርታ፣ ሶሪ፣ በጣም ሶሪ። እኔ ስልክ ማውራት አልወድም። ወይም ቲክቶክ ላይ ወይም ዩቲዩብ ላይ ምናምን እንደዚህ ማየት ትንሽ እንትን ማለት እንጂ ሆነ ምሳሌ አሁን ቲክቶክ ላይ ገስት ላይ ገብቼ ከገባሁኝ እንደፈለኩ መሆን እችላለሁ፣ መብቴ ነው። ሚዩት አደርጋለሁ፣ አንዴ ያወራለሁ፣ መብቴ ነው። ግን አሁን ከሆነ ሰው ጋር ስልክ ከተደዋወላችሁ ሚዩት አታረጉም፣ እረፍት አታረጉም ስታወሩ። እኔ ሁሉንም አንድ ላይ ማውራት ነው እና በጣም ከባድ ነው። አንዳንዴ ይቅርታ አድርጉልኝ። እኔ ስልክ ስለማላነሳ ጠግቤ ምናምን አይደለም። በቃ ይሄንን ነው ስልክ ማንሳት በቃ ድክም ስለሚለኝ አልወድም። ቲክቶክ ላይ በእርግጥ እገባለሁ፣ ግን የሆነ ሰዓት ቢያንስ ስንት ሰከንድ ወይም ደቂቃ እንደዚህ አውርቼ ሚዩት አርጌ አርፋለሁ። መፍትሄ ነው። ጸጥ ብዬ የሆነ ቦታ ሰው ስታወሩ ብዙ ነገር እኔ እንጃ። እኔ የራሴ ወጥቼ ነው የማወራው ማለት ነው። እንደዛ ነው የምላችሁ። ሌላ ደግሞ ዛሬ 9ኛው ቀናችን ነው። አልሐምዱሊላህ ጾመናል። 9ኛው ቀን ነገ 10ኛው ቀን ይገባል። ዩቲዩብ አላልኩም፣ ይቅርታ። ነገ 10ኛው ቀን ይገባል ረመዳን ማለት ነው ኢንሻአላህ። ከዛ 20 ቀን ይቀረናል። በጣም እየሮጠ ነው ወላሂ የዘንድሮ ረመዳን። ብቻ አልሐምዱሊላህ ከጾሙትን ከተቀበላቸው አላህ ያርገን ማለት ነው። ዛሬ አመት ድረስ ሁላችንም የሀገራችን ያብቃን፣ በሀገራችን እንድንጾም ያድርገን። ሌላ ነገር አዳዲስ ነገር ይዤ እንድመጣ ሞራን አልሰጣችሁኝም። ዩቲዩብ ቪዲዮ የለውም። ሰብስክራይብ አታርጉም፣ ሼር አታርጉም፣ ኮሜንት አትጽፉ። ብቻ አልሐምዱሊላህ ያልፋል ብዬ ተስፋ አረጋለሁ። ሁሉንም ነገር በሰው መጠበቅ ከባድ ነው፣ በፈጣሪ ብቻ ነው። እኔ በፈጣሪ ነው የምጠብቀው። በእርግጥ በሰው መጠበቅ በጣም ነው የሚያናድደው፣ ወላሂ ነው የምላችሁ። እና በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁ በሰላማችሁ ይዘ የመዳን ቅመሞች ወገባችሁ በሰራ አድርጉ። 20 ቀን ነው የቀረ ረመዳን። አብሽሩ፣ ያልፋል። መዳማችሁ መጥፎ ከሆነች አላህ ያብርዳት እላለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ዩቲዩብ ሼር፣ ሰብስክራይብ እያደረጋችሁኝ በሌላ ቪዲዮ እስከምንገናኝ ሰላማችሁ ዝት ይበልልኝ። ባይ